መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከ1800 ጊዜ በላይ ተጽፏል አብዛኛው የሰው እጅ ነው የእግዚአብሔር እጅ 24ቱ ብቻ ነው ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል በጌታ በኢየሱስ ስም ቀንበር ይሰበራል እኔ አላውቅም ይሄ ቀን ግን የማትረሱት ማስታወሻ ይሆናል ብርቱ የሆነው የእግዚአብሔር እጅ ወደ ህይወታችሁ ይዘረጋል አብዛኛው በሰው ህይወት ችግር የፈጠረ በሰው ህይወት ምስቅልቅል ያደረገ ያስጠላ በሰው እጅ የተጀመረ ነገር በሰው እጅ ይቆማል በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም የእግዚአብሔር እጅ ያወጣውን የሰው እጅ አያወርደው የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደው በጌታ በኢየሱስ ስም የእግዚአብሔር እጅ ወደ እናንተ ተዘረጋለች ማይቲ የሆነ የእግዚአብሔር ክንድ በህይወታችሁ ይገለጣል ሰው በኃይሉ ድል አያደርግም ይላል ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው ይሄ ለጊዜው ነው የእግዚአብሔር እጅ ግን የእግዚአብሔር ኃይል ግን ድልን ይሰጣል አላችሁ እዚህ ጉባኤ ለሊት ተነስቼ ቃሉን ያነበብኩ እየጸለይኩ ያሰላሰልኩ ያለ የእግዚአብሔርም ቃል የእግዚአብሔር መንፈስ ተናግሮኛል የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች እግዚአብሔር ብሎኛል እጄን ወደ እናንተ ዘረጋለሁ እጄን ወደ እናንተ ዘረጋለሁ እጄን ለእናንተ እከፍታለሁ በጌታ በኢየሱስ ምድር ኃይሏን ትሰጣቸዋለች ምድር ፖቴንሻሏን ትሰጣቸዋለች በጌታ በኢየሱስ ስም ይሄ ይሆናል ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት አብርሃም ቀትር ሆኖ ሳለ በመምሪያ አድቫንሳር ስር ተቀምጦ ነበር ይላል ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ 6 ወይ 7 ሰዓት አካባቢ ላይ እንደዚህ ከመምሪያ ዛፍ በታች ቁጭ ብሎ ነበር እና ድንገት ሶስት እንግዶች በመንገድ ሲያልፉ አብርሃም አያቸው እነዚህ ሶስት እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መተው ነገሩት ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት 18 ይነግራቸዋል ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ ያሉት አንተና ያንተ የሆነውን ዘመዶችን ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት በኃይለ ቃል ተናገሩት በቀድሞ ትርጉም ስታነቡ እንደዚህ ይላል አትዘግይ አንተንና ያንተ የሆነውን ከዚህ ከተማ ይዘው ውጣ በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት የሚገርመው ሎጥ እሺ ይበላቸው እንጂ ለመውጣት ግን አቅም አልነበረውም ለመውጣት ግን ጉልበት አልነበረውም የሚገርመው ምህረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም ጉልበት አልነበረውም አቅም አልነበረውም ደጋግመው ውጣ ብለውታል አስቸኩለውታል ቶሎ በል ብለውታል ሊመጣ ያለ እሳት አለ ጥፋት አለ ስለዚህ ምህረት ተደርጎልሃል ሞገስ ተደርጎልሃል ብለው አሉት የሚገርመው ግን ሎጥ መውጣት አልቻለም አቅም ጉልበት አልነበረውም ኃይል አልነበረውም ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበር ዛሬ ማለዳ ብሎኛል ጌታ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል በዘገያችሁበት ጉዳይ ላይ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣ በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ in the mighty name of Jesus ጸልይላችኋለሁ የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል ጩሁና በደንብ አርጋችሁ አሜን ባሉ ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያልፈጥነው እጅ ነው የሚያስፈልገው አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ በጌታ በኢየሱስ ስም መፍጠን ይሆንላችኋል ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል የእግዚአብሔር እጅ በእኔ ላይ ነበረች የእግዚአብሔር መንፈስ ወሰደኛል አጥንቶች በሙሉ በሸለቆ አገባኛል አሁን የእግዚአብሔር መንፈስ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር አለ ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል ወይኔ እኔ አምናለሁ በእርምጃም አምናለሁ at the same time ግን በመለኮታዊ ፍጥነት አምናለሁ በጌታ በኢየሱስ መውጣት ካለባችሁ ነገር በፍጥነት ትወጣላችሁ መውጣት ካለባችሁ ነገር በፍጥነት ትወጣላችሁ
ትደርሳላችሁ መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ እኔ ጸለይኩላችሁ በኢየሱስም በጊዜ መድረስ ይሁንላችሁ የእግዚአብሔር እጅ ረጅም ነው የእግዚአብሔር እጅ የማይደርስበት ቦታ የለም የማይገባበት ሁኔታ የለም የሰው እጅ የማይደርስበት ቦታ አለ የማይገባበት ሁኔታ አለ አንዳንድ የምታቃቸው ሰዎች እጃቸው ረጅም ከመሰለ ተሳስታ ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው የሚደርሰው እስከ ፍርድ ቤት ነው የሚደርሰው እስከ ሆነ ሚኒስተር መስሪያ ቤት ነው ኢትዮጵያ ውስጥ በጣም እጁ ረጅም ተመንግስት ነው ከዛ በላይ አይረዝምም ይገርማል የእግዚአብሔር እጅ ግን እጁ ረጅም ነው የማይገባበት ሁኔታ የለም የማይደርስበት ቦታ የለም አሁን አንተ እዚህ የጸለይክ ውጭ ሀገር ያለ በዘመድህ በኢየሱስም ይፈወሳል የትኛውም አይነት ሁኔታ ይስተካከላል የእግዚአብሔር እጅ ወደ ሁኔታ ይገባል ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል ነገራችሁ ይለቀቃል ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል በራችሁ ይከፈታል እንደው መጽሐፍ ሲናገር እንደዚህ ይላል ሄላ ታካች የሚከፍታል የሚዘጋ የሌለው የሚዘጋ የሚከፍት የሌለው ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ ነገራችን እንዲዘጋ እንዲቋረጥ እኛ ግን አንድ ነገር እናውቃለን አምላካችን እጁ ብርቱ ነው ይከፍታል የሚዘጋ የለም ይዘጋል የሚከፍት የለም ዛሬ ጸለይኩላችሁ በኢየሱስ ስም የእግዚአብሔር እጅ ደጃችሁን ይከፍታል ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች የእግዚአብሔር እጅ የሰለለውን ጉልበት ትሰጣለች ለሞተው ህይወትን ትሰጣለች የተበላሸውን ታስተካክላለች ለምንድነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች በተጨባጭ ታንጀብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በህይወታችሁ ታዩታላችሁ በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው ስቦ የሚያወጣው ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች ከዛ በኋላ እንደዚህ ይላል አረማመድህን ታጸናለች መጽሐፍ እንደሚናገር ከፊታቸው የነበሩ ነገስታቶችን እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ኃያላኖች በድንጋጤ ተወደቁ እዛ ገና እዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣቸው እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል ኢዮብ እንደተናገረ መስማትን ሰምቼ ነበር አሁን ግን አይኔ አየች እንዳለ በጌታ በኢየሱስ ስም ያ የሰማችሁት የእግዚአብሔር እጅ ዛሬ ግን ማየት ይሆንላችኋል ዘንድሮ ማየት ይሆንላችኋል ደሞ እንደዚህ ነው ልንገር እግዚአብሔር መንፈስ የሚነግረኝ መስማትን ሰምቼ ነበር ያላችሁ ሰዎች እስከ ዛሬ ለሌላው ሲደረግ የሰማችሁ ለእናንተ ሲደረግ ታያላችሁ እስከ ዛሬ ለሌሎች ሰዎች ሲደረግ ያየሰማችሁ ሰዎች ለእናንተ ሲደረግ ታያላችሁ ለእናንተ ሲደረግ ታያላችሁ በቃ ልመርቃችሁ ስትሞሸሩ ታያላችሁ ስትከብሩ ታያላችሁ በከበረ ሰረገላ ላይ ስትወጡ ታያላችሁ እግዚአብሔር ምስክሬ ነው አሁን መቼ ነው ከዚህ ሁኔታ መውጣው ምትሉ እየፈለጋችሁ አሁን ካላችሁበት ሁኔታ መውጣት ያቃታችሁ ካላችሁበት ሁኔታ የሚያወጣ እጅ ይዘረጋላችሁ በጌታ በኢየሱስ ስም ከእጥረትና ከውጥረት ያወጣችኋል ወደ ሰፊ ስፍራ ያወጣችኋል የእግዚአብሔር እጅ ወደ ሰዎች ህይወት ሲመጣ የሚያደርገው ነገር የተወሰደብህ ነገር ያስመልስልሃል አውቀሚውን ሳታቅ ፈልገሚውን ሳትፈልግ አቅም ኖሮይም አቅም አጥተ ያንተ የነበረ የምታቀው ዛሬ ግን የሌለ ስንት ነገር እንዳላላውቅ ከእግዚአብሔር የተቀበልከው ገና በልጅነት እግዚአብሔር ሰጥቶ የነበረ የጸሎት ህይወት የአምልኮ ህይወት የሥራ የተለያየ ጉዳይ በተለያየ ምክንያት የተወሰደባችሁ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ ያን ጠላት የወሰደባችሁን ነገር የእግዚአብሔር እጅ ያስመልስላችሁ የእግዚአብሔር እጅ ዛሬ ማለዳ ገና ወደ አንተ ልመጣ ስል የእግዚአብሔር መንፈስ እንደዚህ ብሎኛል በጠላታችሁ ላይ የእግዚአብሔር እጅ ዘንድሮ ይበረታበታል የማያዳግምት እግዚአብሔር ይመታላችሁ የተወሰደባችሁን ነገር ያስመልስላችሁ የሰው እጅ ይገርማል ሊሰጥ ይችላል እንጂ የተወሰደብን አይመልስም አሳ ነባሪውም ታዞ ዮናስን ቢች ዳር እንደተፋው በጌታ በኢየሱስ ስም በረከትን የበላውን አውሬ እግዚአብሔር ዘንድሮ ያስጠፋ ሰላም ይመለሳል ደስታ ይመለሳል ሳቅ ይመለሳል ሳቅህ ይመለሳል የድሮ ጫወታ ፈገግታ ይመለሳል ስራ ይመለሳል ሰላም የወሰደው ነገር ይመለሳል የእግዚአብሔር እጅ መቻልን ይሰጣል በሐዋርያት ሥራ መጽሐፍ ምዕራፍ 11 ከቁጥር 19 እስከ 21 ስታነቡ አማኞች በመከራና በስደት ውስጥ ነበሩ ተበታትነው ነበር ነገር ግን በሚገርማችሁ ሁኔታ ለብዙ ሰዎች ወንጌልን ማድረስ ቻሉ ደም የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 11 ቁጥር 19 እስከ 21 ሲናገር የጌታ እጅ ከነሱ ጋር ነበረች ብዙ ሰዎችም አምነው ወደ ጌታ
ተመለሱ አለ። የነበሩበት ሁኔታ ወንጌልን ለማድረስ የማይመች ሁኔታ ነበር። ዛሬ መቼ ተያዝን ስደት ተነስቶባቸው እየተንከራተቱ ከቤት ከቀያቸው ወጥተው በማይመች ስደት መከራና መበታተን ውስጥ ሆነው ወንጌልን ለብዙዎች ማድረስ የሚችሉበት አቅም የሚችሉበት ጉልበት መቻል ሰጣቸው። የእግዚአብሔር እጅ በማይመች ሁኔታ ውስጥ መቻልን ይሰጣል። አሁን እንዴት እያላችሁ ያላችሁ ሰዎች የእግዚአብሔር እጅ ያስችላቸዋል። የእግዚአብሔር እጅ ከነሱ ጋር ስለነበረች ስደተኛ ሆነው በገቡበት ከተማ አፖስቶል ሐዋርያ ነው የሆኑት። ከነሱ ጋር ስለነበረች ሽባ ይተረተራል፣ የሞተ ይነሳል፣ ብዙዎች አምነው ወደ ጌታ ይመለሳሉ። ሰዎቹን ሲጠይቋቸው ከቀያቸው ተፈናቅለዋል። በእንደዚህ አይነት ሁኔታ ውስጥ ሰው ማገልገል አይደለም ኑሮ ይከብደዋል። መቻልን ይሰጣል ብዬ ስላችሁ አሁንስ በቃኝ እያላችሁ ያላችሁ ሰዎች እንደ አዲስ ያስጀምራችኋል። የሆነ ቻሌንጅ ውስጥ ሆነ ህይወት ካሰብክ የሚያስችል እጅ አለ። እየሰማኝ ያለ ሰው ካል ዘንድሮ እግዚአብሔር እንደዚህ ይላል፣ አይደፈርም የተባለውን የምትደፍርበት እጅ እግዚአብሔር ይሰጣል። አይሞከርም የተባለው ባንተ ይሞከራል። አይደረግም የተባለው ባንተ ይደረጋል። ባክጩና አሜን ባል ገቢህን አይተው ትምህርትህን አይተው አሁን ስራ እንደሌለ ለራስህ የምትቀይረው ጃኬትና ጫማ የለም አገልግሎት ታስባለህ። የስ የእግዚአብሔር እጅ የማይቻለውን ያስችላል፣ የማይደፈረውን ያስደፍራል፣ የማይደረገውን ያደርጋል። ከኔ ጀርባ የሀብታም እጅ የለም፣ የባለስልጣን እጅ የለም፣ የአምላክ እጅ ከኔ ጋር አለች። በጌታ በኢየሱስ እጅ ባፍ የሚያስጭን ነገር እግዚአብሔር አድርጎ ያሳያቸዋል። This is impossible ሲሉ God is the God of impossible. God is not the God of possible. እንደውም መርቃል በቅምቅም አያቶች ባንተ ዘር ሆኖ ማያቅ ነገር ባንተ ቤት ይሆን። የእግዚአብሔር እጅ ተጽዕኖ ፈጣሪ ያደርጋል። የእግዚአብሔር ቃል በአንደኛ ዜና መጽሐፍ ምዕራፍ 4 ቁጥር 10 ሲናገር ያቤዝ አንድ ጸሎት ጸለየ። አቤቱ መባረክን ባርከኝ አገሬንም አስፋ፣ እጅ በላዬ ላይ ትሁና። መባረክን ባርከኝ አገሬን አስፋ ማለት የአገር ስፋት ማለት እኔ ዶሚኔት ማረግበት፣ እኔ ገፈር ማደርግበት የኔን ቴሪቶሪ መባረክን ባርከኝ። ሰው በአገሩ ኢንፍሉዌንሻል እንደሆነ እኔ የምታወቅበት፣ እኔ ገፈር ማረግበት እጅ በላይ እጅን ጫንብኝ እጅ አቤቱ እግዚአብሔር ሆይ መባረክን ባርከኝ ሀገሬንም አስፋ፣ እጅ በላይ ላይ ትሁን ማለት ሎርድ አምጣና እጅን በኔ ላይ አድርገዋል። በጌታ በኢየሱስ ስም ተጽዕኖ ፈጣሪ የሚያደርግ እጅ በላያችሁ ላይ ይሆናል። ስማ እኔ መድረክ ልሰጥ እችላለሁ እንጂ ተጽዕኖ ፈጣሪ ላረጋ አልችልም። እኔ ሚዲያ ልሰጥ ይችል ይሆናል እንጂ እንድትደመጥ ማረግ አልችልም። እንድትሰማ እንድትደመጥ የሚያደርግ ተጽዕኖ ፈጣሪ ገቨርናንስ የሚሰጥ የእግዚአብሔር እጅ ነው። የሚስማማ ሰው ካለ እጁን ላይ ያድርግ። በጌታ በኢየሱስ ስም የእግዚአብሔር እጅ በላያችሁ ላይ ትሆን። ከሺ የምታረግ እጅ በላያችሁ ላይ ትሆን። መሪ የሚያረግ እጅ በላያችሁ ላይ ይሆን። ተሰሚ የሚያረግ እጅ በላያችሁ ላይ ይሆን። ያቤዝ ማለት ምንም ያልነበረው ሰው ነበር። የህይወት መንገዱ በጣም በችግር የተሞላ ሰው ነበር። የተገፋ ሰው ነበር። ሳይፈለግ የተወለደ ሰው ነበር። ግን እንደዚህ አለ፣ እግዚአብሔርም ልመናውን ሰማው። ምን ማለት ነው? ባጭራ መባረክን ባረከው። የለመነው እጁን ነበር። እጁን በላዩ ላይ አደረገ። አቤቱ ግን ግዛቴን አስፋል። እንደውም ቀጥሎ ሲናገር እንደዚህ ይላል፣ ከስቃይና ከመከራ ጠብቀኝ። አይገርምም? እግዚአብሔር ከሱ ጋር እጁ በላዩ ላይ ያደረገለት ሰው መሬቱን ስትመታው ድምድምታው ይሰማ። ብራዘር ተጽዕኖ አፍንጫ አይደለም፣ ተጽዕኖ ዲምፕል አይደለም፣ ተጽዕኖ ቁመት አይደለም፣ ተጽዕኖ የትምህርት ደረጃ አይደለም። ተጽዕኖ የእግዚአብሔር እጅ ውጤት። ከ100 ሀገር በላይ ንጉስ ሚስት ሊያገባ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ ቆንጆ ተመዘገበ። የልማታዊ ባለሀብት ልጅ፣ የባለስልጣን ልጅ ጠዋትና ማታ አገር የሚንከባከባቸው ሴቶች መተው ተመዝግበዋል። መጽሐፍ ሲናገር በእንግድነት አገር በግዞት እናትና አባት የሌላት አጎቷ ጋር እምታድግ፣ አጎቷ ጠዋት ከወጣ የራሱ ስራ የሌለው ሰው በረንዳ ላይ የሚቀመጥ፣ አማርጣ ማትለብስ እማትቀባ አስቴር የምትባል ሴት ስትመጣ የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስ ወደዳታል። ልዩ የሆነ ቦታ ሰጣታል። አሁን የእግዚአብሔር እጅ የእግዚአብሔር ሞገስ ባንተ ላይ ሲሆን እውነቴን ነው የምነግርህ፣ ሳትቀባ ትሸታለህ፣ ሳትለብስ ታምራለህ፣ ሰዎች ይገዙልሃል፣ በትራቸው የነገስታት ይዘረጋልሃል። ልጅ እያለሁ ከጠንካራው ከአባቴ እጅ የሆነ ነገር ለመውሰድ ሞክሬ ያውቃለሁ። ጣቶቹን ፍልቅቅ አድርጌ ለመውሰድ ሞክሬ ያውቃለሁ። እና ያጠንካራው የአባቴ እጅ ልጅ እያለሁ እንደዛ የሚፈለቀቅ አይደለም፣ አትሞክረው። ጌታ እንደዚህ ያለ በጎቼ ይሰሙኛል።
ከእጄ ፈልቅቆ ሊወስድ ይሞክራል እንጂ መቼም እግዚአብሔር አሳልፎ አይሰጥም። እጁ ረጅም ነው የሚባል ሰው ሰምተህ ታውቃለህ? በጣም ረዝሞ አየነው እኮ እስከ ቀበሌ ረዝሞ እስከ ክፍለ ከተማ አየነው። በጣም ረዝሞ ገባ እኮ ቤተ መንግስት። ከዛ ቀጠለ የለም። ዋይት ሃውስ ሄዳል አይሄድም። ክሬምሊን ሄዳ አይሄድም። የራሽ አይሄድም። በቃ ረዝሞ አጭር የአባቴ እጅ የማይደርስበት ቦታ የማይገባበት ሁኔታ አንበሳ ጉድጓድ ብትገባ ይገባል። እሳቱ ውስጥ ይገባል። አሜን በል በደባር የቆፈሩብን ጉድጓድ ቀድሞ ይደፍነዋል። ይኸውልህ የማንም እጅ የሌለበት የእግዚአብሔር እጅ ያለበት በቃ ይኸውልህ ሊካድ የማይችል ይህችስ የእግዚአብሔር እጅ ነች እስኪባል ድረስ በጌታ በኢየሱስም የእግዚአብሔር አመጣጥ ለህይወት ይሆንል። በጣም ይገርማል። ተምረሃል፣ ጥሩ ነው። ሰው ታውቃለህ፣ ጥሩ ነው። ጥሩ ቤተሰብ አለ፣ ጥሩ ነው። እነዚህ ሁሉ ግን ስራ አይሰጡም። ስራ ይሰጣል የእግዚአብሔር እጅ። አምስተኛ ጻፍ። አሁን ስራ የምትፈልጉ ሰዎች ስራ ይዤላችሁ መጥቻለሁ። ስራ የምትፈልጉ አዲስ ዘመን ላይ ስራ አታገኙም። ለፕሮቶኮሉ ነው የሚወጣው ማስታወቂያው። ተምረሃል፣ ስራ አታል፣ ሲቪል ኢንጂነሪንግ ምናምን እዚህም ያለ ይሁን በሚዲያ የምትሰማ ይሁን ስራ በእግዚአብሔር እጅ ነው። በጌታ በኢየሱስም ከዚህ ቀን ጀምሮ በተከታታይ ባሉ ቀናቶች ያልጠበቀው የሥራ በር ይከፈታል። ደግሞ ሲከፈት ስርዓት እናት ቤት የተቀመጥክበትን ያልተከፈለን ሂሳብ እየከፈለ እያወራረደ በጌታ በኢየሱስም ይሰጣል። ሰለሞን የጥበቃውን ወንበር በወርቅ የለበጠ ሰለሞን በጥበቡ የታወቀ ሰው እንደዚህ ያለ የጠቢባንና የጻድቃን ስራ በእግዚአብሔር እጅ ነው። መጽሐፍ ሲናገር በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ ቆፈራቸው። ይስሐቅ ወጣለት፣ ቆፈረ፣ ደፈኑበት፣ ወጣለት፣ ደፈኑበት። መጽሐፍ ሲናገር ድንጋያማውን መሬት ቆፈረ፣ ውሃ ወጣለታል። ውሃው ያለው መሬቱ ሳይሆን በአብርሃምና በእግዚአብሔር መካከል ባለው ኮቨነንት ውስጥ እንደሆነ ስራክ ያለው ዲግሪው ሳይሆን ባንተና በእግዚአብሔር መካከል ባለው ኪዳን ውስጥ ስለሆነ በጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ የኢትዮጵያ ምድር የከለከለች ማንኛውንም ነገር በጌታ በኢየሱስ ስም ገጠር ከተማው ላንተ ኃይሉን መስጠት ይጀምራል። ጸለይኩልህ። ይሄንን መልእክት ቤት ምሰማ፣ በዩቲዩብ ምሰማ፣ በፌስቡክ ምሰማ፣ በልዩ ልዩ መንገድ ምሰማ በጌታ በኢየሱስ ክርስቶስ ካንተ አልፎ ሌሎችን የምትቀጥርበት ለሌላው ስራ የምትሆንበት ከተቀጣሪነት ወደ ባለቤትነት ከችግር ከእጥረት ወጥተህ ወደ ተትረፈረፈ ህይወት የምትገባበትን የሥራ በር ይከፍትልሃል። እንደውም ስራ የራስ ስራ ካለ ጸለይኩልህ ግዛ። አንድ የተተከለ ነገር ቅርንጫፍ እንደሚያወጣ ልክ እንደዚህ የራስ ነገር ካለ በጌታ በኢየሱስ ስም እዛኛው ክፍለ ከተማ እዛኛው ብራንች ያደረገ በጌታ በኢየሱስ ስም እየበዛ ይሄድልህ። እዚህ መካከል በቡና የምትከብሩ ሰዎች አሉ፣ በወርቅ የምትከብሩ ሰዎች አሉ፣ በማዕድን የምትከብሩ ሰዎች አሉ፣ በሆቴል የምትከብሩ ሰዎች አሉ። እኔ እንደ ቤተክርስቲያን መጋቢ የምመራውን ህዝብ የመባረክ መብቴና ስልጣኔ የተጠበቀ ነው። በጌታ በኢየሱስ ስም እዚህ ከተማ እግዚአብሔር አምላክ ፎቆቹን፣ ፋብሪካዎቹን፣ ሆቴሎቹን ስመጥር የሆኑትን ነገሮች አሳልፎ ይሰጣቸዋል። እባርካችኋለሁ። በኢየሱስ ስም ትባረካላችሁ። ጥቂቱ ነገራችሁ እየበዛ ይሄዳል። በዘጸአት መጽሐፍ ምዕራፍ 8 ቁጥር 19 አካባቢ እንደዚህ ይላል። ተመልከት፣ እኔ ስማኝ። እንደዚህ ይላል፣ የግብጽ አስማተኞች ፈርዖንን ይቺ የእግዚአብሔር ጣት ናት አሉት ይላል። አስማተኞቹ ናቸው ያሉት። መጀመሪያ አካባቢ አጋጣሚ መስሏቸው ነበር፣ ክስተት መስሏቸው ነበር። እነሱም ዱላቸውን አንስተው ነበር። እየበረታ ሲሄድ ግን ይሄ የእግዚአብሔር ጣት ነው። ዛሬ በጌታ በኢየሱስ ካንገሸገሻችሁ መከራ የሚያወጣ የእግዚአብሔር እጅ ይዘረጋላችሁ። በመዝሙር መጽሐፍ 31 ቁጥር 15 ዘመኔ በእጅ ነው ይላል። ዘመኔ በእጅ ነው ማለት ነገ በእጅ ነው ማለት። ቆይ እንደውም እኔ በጣም ሞደው ቃል አለ። ያዕቆብ እንደዚህ ያለ እኔ አይንህን አያለው ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ልጆችህን ጭምር አሳየኛል ማለት። ያዕቆብ የፈራው ለዮሴፍን አላየም ብሎ ነበር። ጭራሽ አያት አረገው። እንደውም አሁን ዝም ብዬ ሳስበው እንኳን አይደለም የልጁን ተው ልጅ ወልደ ገና አያት ሆናል። ዘመን ይሰጣል እግዚአብሔር እጅ። ደግሞ ዘመን ሲሰጥ ጌታ ምስክ የምታርፍበት ደግሞ ዝም ብሎ ቁጥር አይደለም፣ ዱሬሽን ኦፍ ታይም፣ ኳሊቲ ኦፍ ላይፍ። ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ ቢሰናከልም አይወድቅ፣ እግዚአብሔር በእጁ ደግፎ ይይዘዋል። አይ ላቭ ኢት። ጻድቅ ቢሰናከልም አይወድቅ፣ እግዚአብሔር በእጁ ከጥቀጥ ሸምበቆ አይደለም የተደገፉበትን አይወጋም አለ። ሸቃባ 2 ቀን ስልክ ደውለ ቢያጽናና እድሜ ልክን ይወጋል። ጌታ 1 ወር የቤት ኪራይ ከፍሎልህ እኔ እኮ ነኝ አስተምሬ ለዚህ ያደረስኩት ይላል። ሰዋርኩት ይላል። የእግዚአብሔር እጅ አለ። ጻድቅ አለ ቢሰናከልም አይወድቅም። የእግዚአብሔር እጅ ከተፎካካሪ በላይ ያረጋል። መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር እጅ በኤልያስ ላይ መጣች ይላል። ከንጉሱ ፈረስ ፈጥኖ ሮጠ። አሁን ኤልያስን ከአካብ ሰረገላ ፈጥኖ እንዲሮጥ ያደረገው የመጣበት እጅ ነው። ከተፎካካሪ በላይ የሚያረግ የእግዚአብሔር እጅ ኮምፒት ከሚያረጉ በላይ
ነህምያ እንደዚያ መልካሚቱ ያምላክ እጅ በኔ ላይ ስለነበረች ንጉስ ፈቀደልኛል እንዳታቆሙት ይሂድ ወዳየው ነገር ይድረስ እግዚአብሔር ያለውን ይስራ ዛሬ ባርካለሁ ንጉስ ፈቅዶልሃል ፈጥና መሄድ ይሆንልሃል አዘግይ ነገሮች ከመንገድ ላይ ይነሳሉ ነህምያ ለምንድን ነው ጉዞ የጀመረው ቅጥሩን ሊሰራ የእግዚአብሔርን ሕዝብ ክብር ሊያስመልስ ቅጥሩን ሊሰራ ነው በጌታ በኢየሱስም እግዚአብሔር በዘመናችሁ ሊሰራ ያለውን ነገር ትሰሩ ዘንድ በኢየሱስም ከመንገዳችሁ ላይ እንቅፋት ተነስቷል በኢየሱስም የእግዚአብሔር እጅ መንገዳችሁን ይከፍተዋል ጎዳናችሁን ያቀናዋል